بسم الله الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين قال سبحانه ولا تقف ما ليس لك به علم إن السمع والبصر والفؤاد كل أولئك عنه مسؤولا إن شاء الله زاري سلا فتوى يهونال ما استوساتشو مسلمين ወንድሞቼ እዚህ ጋር ቆም ብለን ልናስተውል ቆም ብለን ተጠያቂነት አለብን ብለን እንድናስተውልም ሁኔታዎችን በሰከነ መንፈስ በርጋታ እንድንመረምር የሚያደርገን ነገር አለ። እንግዲህ አላህ Subhanahu Wa Ta'ala ስለያንዳንዱ ነገር ጥንቃቄ ማድረግ እንዳለብን ስለያንዳንዱ ነገር ስለሚጠይቀንም ጥንቃቄ አድርጉ ይላል። ወሁዙ ሂዝራኩም መጠበቂያችሁን ያዙ፣ ጥንቃቄ አድርጉ፣ ሰበባችሁን ያዙ ይላል። ስለዚህ ከዚህም ከምንጠነቀቅበት ጉዳይ ዛሬ ላስተውስ የፈለኩት ሙስሊም እህት ወንድሞችን ስለ ፈትዋ ይሆናል። ፈትዋ ብሎ ማለት ማንም ታራ የኔ ቢጤ ጃሂል እጁን የማያስገባበት እጅጉን መሳለው ከጋር የገዘፈ በል ሰለፎችንም ኸለፎችንም ያስጨነቀ ጉዳይ ነው። ነገር ግን በዚህ ዘመን በጣም ከታዘብኩትና ካዘንኩበትም ከተገረምኩበት ነገር ታራ የኔ ቢጤ ጃሂል እኮ ነው የምላችሁ። በዛ ውስጥ እጃቸውን አስገብተው በመሰለኝ በደሳለኝ ስንት አንጋፋ ዑለሞች ከጋር የገዘፉ ዑለሞች ኃላፊነትና ተሰምቷቸው እጃቸውን ያላስገቡበትን ጉዳይ ሀታ እጅጉን በጣም ከሚያሳዝነው ነገር ማለት ነው። ኡስታዙ ስለ አንድ ነገር ስለ አንድ መሳላ ተጠይቆ ስለ አንድ ጥያቄ ተጠይቆ ገስተ ላይ እየመለሰ ካታቸኔ ቢጤ ጃሂሎች እንደው ሙኻለፋ እንደዚህ ኮይላል እያሉ መሰለ ደሳለኝ ዝም ብሎ የሆነ ውስጣቸውን ያለውን ሲናገሩ ይስተዋላል። ይሄ በጣም አደጋ ነው ወንድሞቼ። ዲን አልኢስላም ማንም ይፈነጭበት አይደለም። ሪስትሪክትድ የሚያደርገን አለ፣ ተቅይድ የሚደረገው ነገር አለ፣ ኢጥላቅ የሚደረግ ነገር አለ። ስለዚህ በፈትዋ ጉዳይ እጃችሁን አታስገቡ። እዚህ ጋር ይንስል ግን እስልምና ለሚጠየቀው ምላሽ የለም ወይም ደግሞ ምላሽ አይሰጥም ወይ የሚለውን አያስይዝም። ስለ ፈትዋ ነው እያልኳችሁ ያለው፣ ስለ ፈትዋ ነው። ምክንያቱም አላህ Subhanahu Wa Ta'ala ከባሮቹ መካከል ማን ነው የሚፈሩት ወይም ደግሞ የሚፈሩት እነማን ናቸው ሲባል ሲፈቱን ካሽፋ ባህሪያቸውን የገለጻቸው እነማን ነው ሲባል ዑለሞችን ነው። ኢነማ የሻአላህ ሚን ዒባዲሂ አልዑለማ ይላል። ከባሪዎች መካከል እኔን የሚፈሩኝ ዑለሞች ናቸው ብሏል። እንግዲህ ቁርአን ላይ የጸደቀ የሰበተ ጉዳይ ነው። ዑለሞች ብሎ ማለት ደግሞ ማን ናቸው ሲባል ሐላሉንም ሐራሙንም በያን የሚያደርጉ ለሰዎች ኢርሻድ የሚያደርጉ ለሰዎች የሚያስተምሩ ናቸው። ለዚህ እኮ ነው ፈሰሃሉ አለ ዚክሪ እንኩንቱም ላ ተዓለሙን አለ። እማታውቁ ብትሆኑ የእውቀት ባልተቤቶችን ጠይቁን ያለው። ምክንያቱም ከዑለማ የሚበልጣል፣ ከዓሊም የሚበልጣል፣ ከኡስታዝ የሚበልጣል፣ ከደይም ዳኢ የሚበልጣል፣ ከጧሊበል ዒልምም የሚበልጣል። ለዚህ ነው አላህ Subhanahu Wa Ta'ala ምን አለ? ወፈውቀ ኩሊ ዚ ዒልሚን ዓሊም። ከዓሊምም በላይ ሌላ ዓሊም አለ። ያንነቱ ስላለ ስለ አንድ ነገር ስንጠየቅ በጣም ጥንቃቄ እናድርግ። ወደ ኡስታዞች ወደ ዑለሞች ጉዳዩን አምርሁ ኢለል ዑለማ ብለን ወደዛ እስቲቷፋ እናድርግ። አንዳንዶች በጣም ከሚገርመኝ ነገር መልሰው والله አለም ብለው እንኳን እስቲቷፋ ያደርጉ። አሬ ነገር በጣም ከባድ ነው ወንድሞቼ። እስኪ እንደው ዛሬ ትንሽዬ ምክንያቱም እንደው ስለ ፈትዋ ምን ያክል ጥንቃቄ ማድረግ እንዳለብን والله አንድ ሰዓት አይበቃኝም፣ ግን እንደው የተወሰኑ አቋሉ ሰለፍ ኢንሻአላህ ጠቀስ ላድርግ። ሱኢለ ሻቢ አኒል መሳላ አመሳለቲን ፈቃለ። እንግዲህ ኢማሙ ሻቢ ረህመቱላህ አለይሂ ስለሆነ መሳላ ተጠየቁ። ቃለ ላ አድሪ አላቅም አለ። ፈቂለ ለው አላ ተስተይ ሚን ቀውሊከ ላ አድሪ። እንዴ ላ አድሪ የምትል አላውቅም የምትለው ከዚህ ንግግር እንደው ትንሽ አይኖርህም ተብለው ተጠየቁ። ዋንተ ፈቂሁን አህሉል ኢራቅ። ምክንያቱም ኢራቅ ላይ ዓሊም ናቸው፣ ታዋቂ ናቸው፣ አንጋፋ ዑለማ ናቸው፣ አንጋፋ ሰለፍ ናቸው። ስለዚህ የሆነ ጥያቄ ተጠይቀው ለአድሪ አሉ። እንዴ ምንድነው አታፍርም አይኖርህም ወይ ተብለው ተጠየቁ። ፈቃለ ረሂመሁላህ አላህ ይዘንለትና ኢማሙ ሻዕቢ እንደዚህ አሉ። ላኪን الملائكة لم تستحي
هنا قالوا لا علم لنا إلا ما علمتنا سبحان